ሰላም ተማሪዎች እንዴት ናችሁ? ይህ የስማርት ጁኒየር ዩቲዩብ ቻናላችን ነው። እኔ ደግሞ በረከት ነኝ። ዛሬ የስምንተኛ ክፍል ትምህርት ይዤላችሁ መጥቻለሁ። ጀነራል ሳይንስ ዩኒት 5ን አብረን ከእኔ ጋር የምናይ ይሆናል ማለት ነው። ያው እንደተለመደው ከዛ በፊት ቪዲዮን ከማየታችሁ በፊት ሰብስክራይብ እያደረጋችሁ እንድትጀምሩ እንዲሁም ደግሞ ላይክ እና ሼር በማድረግ ለተለያዩ ሰዎች ቪዲዮ እንዲደርስ እንድታደርጉ በአክብሮት እየጠየኩኝ ወደ መርሃ ግብሩ እንገባለሁ ማለት ነው። ተከታተሉ። እሺ ኢኮሲስተም ኤንድ ኮንሰርቬሽን ኦፍ ናቹራል ሪሶርስስ ያው ሞር የሚያጠነጥነው ምንም እንኳን ሶሪ ጋር ዩኒት 5 ነው። እሺ ሞር የምናጠነጥነው ወር ደግሞ በደንብ ከኔ ጋር የምናየው ስለ ኢኮሲስተም ይሆናል ማለት ነው። መጀመሪያ ኢኮሲስተም ማለት ምን ማለት ነው? ኢኮሲስተም ኢዝ ኤ ፕሌስ ዊች ኮንቴንስ ቦዝ ባዮቲክ ኤንድ አባዮቲክ ኮምፖነንትስ። ይሄ ምንድነው? በውስጡ ባዮቲክ እና አባዮቲክ ኮምፖነንቶችን በውስጡ የያዘ ነው ማለት ነው። ሶ ባዮቲክ ምንድነው? አባዮቲክ ፋክተሮች ወር ደግሞ ኮምፖነንቶችን አብረን ከኔ ጋር የምናይ ይሆናል ማለት ነው። ሶ ዲፈረንት ታይፕስ ኦፍ ሊቪንግ ቲንግስ ካን ኢንተራክት ዊዝ አናዘር ኤንድ ዊዝ ነን ሊቪንግ ቲንግስ ኢን ዜር ሃቢታት ኢን ዘ ፐርፐዝ ኦፍ ሰርቫይቫል ሊሆን ይችላል ማለት ነው። ሰርቫይቭ ለማድረግ እርስ በርሳቸው ኢንተራክት ማድረጋቸው አይቀርም ማለት ነው። ሶ እስቲ እንመልከታቸው። ኢኮሲስተም ሃዝ ቱ ሜጀር ኮምፖነንቶች፣ ሁለት ሜጀር ኮምፖነንቶች አሉት። ባዮቲክ ኤንድ አባዮቲክ ኮምፖነንት ምንለው ነው። ባዮቲክ ኮምፖነንት ምንለው ምንድነው? ባዮቲክ ኮምፖነንትስ ምንላቸው ምንድነው? ኦል ሊቪንግ ቲንግስ ኢን ኤ ጊቨን ሃቢታት ወር ደግሞ በአንድ ቦታ የሚኖሩ ህይወት ያላቸው ነገሮችን የሚያጠቃሉ። ለምሳሌ እነዛ ምን ሊሆኑ ይችላሉ? ፕላንትስ ሊሆኑ ይችላሉ፣ አኒማል ሊሆኑ ይችላሉ፣ አልጊ ኦር ባክቴሪያ፣ እነዛን የመሳሰሉትን መጥቀስ እንችላለን ማለት ነው። አባዮቲክ ፋክተርስ የምንለው ደግሞ በተቃራኒው ነን ሊቪንግ ቲንግሶች ማለት ነው። እዚህ ጋር ለምሳሌ ዋተርን፣ ሰንላይትን፣ ኤር፣ ሶይልን ልንጠቅስ እንችላለን ማለት ነው። ሶ በዛ በአንድ ሃቢታት ላይ በአንድ አካባቢ ላይ ምንድነው እርስ በርስ ኢንተራክት ያደርጋሉ ብለናል ቅድም። ሰርቫይቭ ለማድረግ ለምሳሌ ፕላንቶች ሰርቫይቭ ለማድረግ እነዚህ መሰረታዊ ነገሮች ናቸው። በተቃራኒ ደግሞ አኒማልም ሰርቫይቭ ለማድረግ ዳይሬክትሊ ኦር ኢንዳይሬክትሊ የፕላንትን መኖር ያስፈልገዋል። ሶ እርስ በርሳቸው ህይወት ያለው ህይወት ካለው ጋር ሊሆን ይችላል፣ ህይወት ካለው ህይወት ከሌለው ነገር ጋር። ለምሳሌ ፕላንት ለማድረግ ዋተር፣ ሰንላይት፣ ኤር፣ ሶይል ይጠቀማል ማለት ነው ፕላንት ለማድረግ። አኒማል ደግሞ ሰርቫይቭ ለማድረግ ለመኖር ግዴታ ፕላንትስን ዳይሬክትሊ ኦር ኢንዳይሬክትሊ ሪቨረሶችን መጥቀስ ይችላል። ሪቨረስ ማለት ምንድነው? በኋላ ላይ የምናየው ይሆናል። አኒማል ዳት ፌድ ኦን ፕላንትስ አይደለ? ፕላንት የሚመገቡ ናቸው። ሶ ግዴታ እነዛን መመገብ አለባቸው። እነዚህ ፕሬዳተሮች ኦር ደግሞ ካርኒቨረስ ኦር ኦምኒቨረስ ሊሆኑ ይችላሉ። እነዛ ደግሞ ፌድ ኦን ዲስ ማለትም ፕላንትን የሚመገቡ እንስሳትን ነው የሚበሉት። ሶ ግዴታ ያስፈልጋል ማለት ነው። ሶ እነዚህ እርስ በርሳቸው ኢንተራክት ያደርጋሉ ማለት ፎር ዘ ፐርፐዝ ኦፍ ሰርቫይቫል ማለት ነው። እሺ ሌላኛው ደግሞ ታይፕስ ኦፍ ባዮሎጂካል ኢንተራክሽንስ ይላል። ታይፕስ ኦፍ ባዮሎጂካል ኢንተራክሽን ላይ ኢንትራስፔሲፊክ እና ኢንተርስፔሲፊክን እናያለን። ኢንትራስፔሲፊክ እና ኢንተርስፔሲፊክ የሚባሉትን እናያለን። እሺ ባዮሎጂ ታይፕስ ኦፍ
እሺ ኢንትራስፔሲፊክ አለ እና ኢንተርስፔሲፊክ አለ። ተመልከቱ እዚህ ጋር ኢንትራስፔሲፊክ ላይ ምንድነው የሚሆነው? ተመሳሳይ በሆኑ ስፒሺሶች መካከል ያለ ሪሌሽን ማለትም ምን ማለት ነው? this type of interaction occurs between the same species. It may be for competition of food, territory or finding mate. ይሄ ምን ሊሆን ይችላል? ተመሳሳይ በሆኑ ዝርያዎች መካከል ለምሳሌ ሰርቫይቭ ለማድረግ ሊሆን ይችላል። ለምሳሌ ደግሞ ይሄ ድንበር ነገር የሚያሰምሩት አሉ አይደል? ለምሳሌ ውሻን ብንመለከት ለምሳሌ ውሻ ሄዶ የሚሻለው ምን ለማድረግ ነው? ድንበሩን ለማስከበር አይደለ? በተመሳሳይ በሆኑ ዝርያዎች መካከል ማለት ነው ሊሆን ይችላል። ፋይንዲንግ ሜት አጋር ለማግኘት ጓደኛ ለማግኘት ይሄኛው አይነት ኢንተራክሽን ምን እንለዋለን ማለት ነው? ኢንትራስፔሲፊክ የምንለው ነው ማለት ነው። ኢንትራስፔሲፊክ የምንለው ነው። when we come to interspecific ደግሞ this is the interaction between one group of species with the other group of species for various number of purpose። ለምሳሌ ሰርቫይቭ ለማድረግ ሊሆን ይችላል፣ ለማደግ ሊሆን ይችላል፣ ሪፕሮዲውስ ለማድረግ አንዱ ስፒሺስ ከሌላው ስፒሺስ ጋር የሚያደርገው ኢንተራክሽንን መውሰድ እንችላለን ማለት ነው። እሺ ሌላኛው ደግሞ መያዝ ያለባችሁ ተርሞች ፕሬዳተር አለ፣ ፕሬ እና ሲምባዮሲስ የሚባል ነገር አለ። ፕሬዳተር ማለት ባጭሩ አናኒማን ዳት ኪል ኦር ደግሞ ዳት ፊድ ኦን አዘር አኒማልስ አዳኝ ማለት ነው። አድኖ የሚበላ ፕሬዳተር ማለት አዳኝ ማለት ነው። ስፔሻሊ ካርኒቨረሶችን መውሰድ እንችላለን። ሁለተኛው ደግሞ ፕሬ የምንለው ምንድነው? የሚታደነው እንስሳ። ፕሬ ማለት የሚታደነው እንስሳ ማለት ነው። እችኛዋን ተርም ደግሞ በደንብ እንይዝና አሁን እነሱን በደንብ የምናይ ይሆናል። እሺ ሌላኛው ደግሞ ሲምባዮሲስ። እችኛዋን ተርም በደንብ ይዘናት እናያለን ማለት ነው። ሲምባዮሲስ ምንድነው? ይሄኛው አሶሲዬሽን ኦር ደግሞ ኢንተራክሽን ሆኖ አንዱ ኦርጋኒዝም ከሌላ ኦርጋኒዝም ጋር ያለው ግንኙነት ነው። ሶ ያ ግንኙነት ምን አይነት ሊሆን ይችላል? ሁለቱ ሊጠቀሙበት ይችላል። ቦዝ ቤኔፊትድ ሊሆን ይችላል። ኦር ደግሞ the one is benefited the other neither benefited or neither benefited nor harmed እና ደግሞ ሌላኛው ደግሞ ምንድነው? አንዱ ይጠቀማል፣ ያኛው ደግሞ ሌላኛው ኦርጋኒዝም ደግሞ ምንድነው? ተጎጂ ነው የሚሆነው ማለት ነው። ይሄኛው ምንድነው? ሲምባዮሲስ የምንለው አሶሲዬሽን ኦር ደግሞ ኢንተራክሽን ማለት ነው። ሁለቱ ሊጠቀሙ ይችላሉ፣ ሁለቱ ኦርጋኒዝሞች። ኦር ደግሞ አንዱ ይጠቀማል፣ አንደኛው ኦርጋኒዝም ደግሞ አይጠቀምም፣ አይጎዳምም። ሌላኛው ጋር ደግሞ ስንመጣ ምንድነው? ሁለት ኦርጋኒዝሞች አሉ። አንደኛው ምንድነው? ተጠቃሚ ነው፣ አንደኛው ደግሞ ምንድነው? ተጎጂ ነው ማለት ነው። እንመልከታቸው እስቲ። እሺ እዚህ ጋር እሺ ሙቹዋሊዝም እንመልከት። እሺ እዚህ ጋር ነው የመጀመሪያው ሲምባዮሲስ ላይ ስንመለከት ሙቹዋሊዝም ማለት ምን ማለት ነው? ሙቹዋሊዝም ጋር ስንመጣ ሁለቱም ኦርጋኒዝሞች ይጠቀማሉ፣ ቤኔፊተር ናቸው፣ ሁለቱም ተጠቃሚ ናቸው እና ደግሞ ኦብሊጋተሪ ነው፣ ግዴታ ነው። አንዱ ያለ አንዱ አይታሰብም ማለት ነው፣ ግዴታ ነው ማለት ነው። ለምሳሌ as an example we can take this one. so bees and flowers እንመልከት። ንብ አለ፣ ፍላወር አለ፣ አበባ አለ። ሶ ቢስ ኔክታር ወር ደግሞ የሚቀስሙት ነገር አለ አይደል? ማር ለመስራት ከአበባ ላይ ይቀስማሉ። ያን እነዚህ ቢስ ያን ተጠቅመው ማራቸውን መስራት ይችላሉ። በተጨማሪ ደግሞ ፍላወርሶች ደግሞ ምን ያደርጋሉ? ይሄኛው ነገር ለፖሊኔሽን ይጠቅማቸዋል። ያው ፖሊኔሽን ማለት the transfer of pollen grain from anther to stigma ይሄ የዘር ስርጭት ወር ደግሞ የዘር ስርጭት ማለት ነው። ሶ ለዛ ነገር አስፈላጊ ነው ማለት ነው። ሶ ይሄኛው ኦብሊጋተሪ ነው፣ ግዴታ ነው። ግዴታ ቢስ ያለ ፍላወር የማይሆን ነገር ነው ማለት ነው። ሶ እነዚህ ግዴታ ማራቸውን ለመስራት ፍላወር ያስፈልጋቸዋል። እነዚህም ደግሞ ምንድነው ፖሊኔሽን እንዲፈጠር ግዴታ ቢስ ያስፈልጋቸዋል ማለት ነው። ሶ እዚህ ጋር ሁለቱም ኦርጋኒዝሞች ተጠቃሚ ናቸው ማለት ነው። ሁለተኛው ጋር ሁለተኛው ኮመንሳሊዝም የምንለው ነው። ኮመንሳሊዝም የምንለው ነው
ባጭሩ ነው የጻፍኩላችሁ። እሺ እንደ ኤግዛምፕል ኮመንሳሊዝም ጋር ስንመጣ ዋን ቤኔፊትድ ዘ አዘር ኢዝ ናይዘር ቤኔፊትድ ኖር ሃርምድ። አንደኛው ጠቃሚ ነው አንደኛው ኦርጋኒዝም፣ ሌላኛው ግን በቃ ምንም አይመስለውም እንደማለት ነው። ማለትም አይጠቀምም አይጎዳም፣ ኒውትራል ነው እንደማለት ነው። ለምሳሌ ኤግዛምፕል በርድስ ሜኪንግ ኔስት፣ ወፎች ጎጆ ይሰሩ። ወፎች ጎጆ ይሰሩ ተጠቃሚ ናቸው። እንቁላል እዛ ይጥላሉ፣ የሚኖሩትም እዛ ውስጥ ነው። በርዶች ተጠቃሚ ናቸው። ያው ዳር ደዋን ሁ ቤኔፊትድ እነሱ ናቸው ተጠቃሚ የሚሆኑት። ኔክስትን ትሪውን ግን ብንመለከት ምንም አይጠቀምም፣ ምንም አይጎዳም፣ ኒውትራል ነው፣ ኖርማል ነው እንደማለት ነው። ሌላኛው ጋር ደግሞ እንምጣ፣ ፓራሳይቲዝም ጋር እንምጣ። ፓራሳይቲዝም እሺ እዚህ ጋር እንደ ኤግዛምፕል ምንን መውሰድ እንችላለን? ቴፕወርምን መውሰድ እንችላለን ማለት ነው። እሺ ሪሌሽንሺፕ ቢትዊን ፐርሰን እና ቴፕወርምን መውሰድ እንችላለን። እሺ እዚህ ጋር ስንመጣ ፓራሳይቲዝም ላይ አንዱ ይጠቀማል፣ አንዱ ተጠቃሚ ነው። የሚጠቀመው ማን ነው? ፓራሳይቱ ጥገኛው ማለት ነው። ቴፕወርም እና ፐርሰንን መውሰድ እንችላለን። የሰው አንጀት ውስጥ ገብቶ የሰው ሆድ ውስጥ ምንድነው የሰውን ምግብ መሻማት እዛው ይራባል አይደለ? እዛው ያድጋል ይራባል። ሶ ተጠቃሚ ማን ነው? ቴፕወርም ተጠቃሚ ነው። ነገር ግን አዘር ሃርምድ ለሆስት አስጠጊ ወር ደግሞ ሆስት የሆነው ምንድነው ማለት ነው? የሚጎዳው ተጎጂው እሱ ይሆናል ማለት ነው። እሺ ሌላኛው ደግሞ የምንመለከተው እሺ ፕሮቶ ኮፐሬሽን ይላል። ፕሮቶ ኮፐሬሽን እኛው ላይ ስንመጣ ይሄኛው ምንድነው? the relation which both organisms are benefited but it is not obligatory relationship ምንድናቸው? እዚህ ጋር ሁለቱም ይጠቀማሉ። both benefited ሁለቱም ተጠቃሚ ናቸው፣ ነገር ግን ግዴታ አይደለም። ለምሳሌ ኤግዛምፕል አይታችሁ ከሆነ ከአዞ ጥርስ ላይ የሆነች ወፍ ነገር አለች። ያቺ ወፍ ምን ስትወጣ የተለያየ ስጋ ምናምን ስትወጣ፣ እዚህ ጋር ማን ነው የሚጠቀመው? ሁለቱም ተጠቃሚ ናቸው። አዞ ከጥርስ ውስጥ ያለው ስጋ ይወጣለታል፣ እንዲሁም ደግሞ ወፏም ደግሞ ምን ታገኛለች? ምግቧን ታገኛለች ማለት ነው። ይሄ ምንድነው? ሁለቱም ይጠቀማሉ፣ ነገር ግን ኦብሊጋተሪ አይደለም። ያቺ ወፍ ካለሱ መኖር ትችላለች ኦብቪየስሊ። እንዲሁም ደግሞ ክሮኮዳይሉም ቢወጣለትም ባይወጣለትም መኖር ይችላል ማለት ነው። ሶ ቦዝ ቤኔፊትድ ከሙቹዋሊዝም ጋር የሚለየው ምንድነው? ኦብሊጋተሪ አይደለም፣ ግዴታ አይደለም። አንድ የሚያደርጋቸው ደግሞ ሁለቱም ቦዝ ኦርጋኒዝምስ ቤኔፊት ሁለቱም ተጠቃሚ ናቸው ማለት ነው። ሌላኛው ደግሞ ኮምፒቲሽን ላይ ማየት እንችላለን። ለምሳሌ ቱ ፖፑሌሽን ኮምፒት ፎር ሪሶርስ ኢንዳይሬክትሊ ባይ ኤፊሽንት ኤክስፕሎይቴሽን ኦር ዳይሬክትሊ ባይ ፊዚካል ፎርስስ። ኮምፒቲሽን እርስ በርስ ያሉ ፉክክር የዱር ህይወት ውስጥ ለምሳሌ ሁለት ፕሬዳተሮች አንድ ታዳኝ ላይ ለምሳሌ እሱ ምንድነው? ኮምፒቲሽን ያው ፉክክር ነገር ማለት ነው። እሺ አሁን ደግሞ የምንመጣው ትሮፊክ ኦር ደግሞ ፊዲንግ ሪሌሽንሺፕ ላይ እንምጣ። ሶ ቤዝድ ኦን ዘ ሞድ ኦፍ ኒውትሪሽን ሊቪንግ ኦርጋኒዝም ለሁለት እንከፍላቸዋለን። አውቶትሮፕስ አለ፣ ሄትሮትሮፕስ አለ። ያው አውቶ ማለት ምን ማለት ነው? ሰልፍ ማለት ነው። ሶ አውቶትሮፕስ የምንላቸው ምንድናቸው? ስፔሻሊ ግሪን ፕላንትስን መጥቀስ እንችላለን። ሶ እነዛ ምንድናቸው? የራሳቸውን የሆነ ምግብ ኦር ዴይ ካን ሲንተሳይዝ ዜር ኦውን ፉድ። ለምሳሌ ግሪን ፕላንትን መጥቀስ እንችላለን። የራሳቸውን ምግብ ማዘጋጀት ይችላሉ ማለት ነው። እሺ እሱ ላይ ደግሞ አውቶትሮፕስ ላይ ለሁለት ከፈል ናቸው፣ ፎቶትሮፕስ እና
ፎቶ አውቶትሮፍስ እና ኬሞ አውቶትሮፍስ ብለናል። ያው ፎቶ ማለት ምንድነው? ላይት ማለት ነው። ሰንላይትን በመጠቀም ነው። ኬሞ አውቶትሮፍስ ማለት ደግሞ ኬሚካልን በመጠቀም ሪሊዝ የሚደረግ ኢነርጂን የሚያመለክት ነው። ሄትሮትሮፍስ ላይ ስንመጣ ምንን መመልከት እንችላለን? ሄትሮትሮፍስ ላይ እዚህ ጋር እነሱ ምንድነው? they feed on others ሌላ ተመጋቢ ናቸው። ማለትም they are called ኮንሱመር ተመጋቢዎች ናቸው። ሌላ ፌድ የሚያደርጉት ሌላ እንትን ላይ ነው ማለት ነው። ለምሳሌ እንደ ያው ሄርቢቨረስ አለ፣ ካርኒቨርስ አለ እና ኦምኒቮርስ አለ ማለት ነው። እነዚህን በውስጡ የያዘ ነው ሄትሮትሮፍስ ላይ ስንመጣ ማለት ነው። እሺ በመቀጠል ደግሞ የምናየው ምንድነው? ፉድ ቼን ማለት ምን ማለት ነው? ፉድ ቼን ኢዝ ዘ ዳይሬክት ኤንድ ሲምፕል ፊዲንግ ሲስተም ዛት ኢንቮልቭ ዘ ትራንስፈር ኦፍ ኒውትሪየንት ኤንድ ኢነርጂ የምግብ ሰንሰለት የምንለው ነው ማለት ነው። ይሄኛው ምንድነው ማለት ነው? ትራንስፈር ኦፍ ኒውትሪየንት ኦር ትራንስፈር ኦፍ ኢነርጂ ላይ እዚህ ላይ ምን አለ ማለት ነው? አራት ነገሮች አሉ። እሺ አራት ነገሮች አሉ፣ እንመልከታቸው። እሺ የመጀመሪያው ፕሮዲውሰር የምንለው ነው። ሁለተኛ ላይ ደግሞ ፕራይመሪ ኮንሱመር አለ። ሰከንዳሪ እና ቴርሸሪ ኮንሱመር አለ። እሺ እዚህ ጋር ትሮፊክ ሌቭላቸውስ ምንድን ነው? ይሄኛው ፈርስት፣ ሰከንድ፣ ሰርድ፣ ይሄኛው ደግሞ ፎርት ትሮፊክ። ያው ፊዲንግ እንደማለት ትሮፊክ ማለት ፊዲንግ እንደማለት ነው። ፊዲንግ ሌቭላቸው ማለት ነው። ፕሮዲውሰሮች ላይ ስንመለከት ፕላንቶችን ነው መውሰድ የምንችለው። ወር ደግሞ አልቲሜት ሶርስ ኦፍ ኤነርጂ which is ሰን አለች እዚህ ጋር መጥቀስ እንችላለን ፕሮዲውሰር ላይ ማለት ነው። ፕራይመሪ ኮንሱመሮች ላይ ምንን መጥቀስ እንችላለን? ፕራይመሪ ኮንሱመሮች ላይ ለምሳሌ እነዚህ ፕራይመሪ ኮንሱመሮች ወር ደግሞ ሰከንድ ትሮፊክ ሌቭል ናቸው። ትሮፊክ ሌቭል እሺ እዚህ ጋር ስንመጣ የመጀመሪያው ላይ ፕላንቶችን ነው መውሰድ የምንችለው። ወር ደግሞ አልቲሜት ሶርስ ኦፍ ላይት ኤንድ ኢነርጂ ሰን አለች እዚህ ጋር። ሰከንድ ፕራይመሪ ኮንሱመር ላይ ስንመለከት ስፔሻሊ ብዙ ጊዜ የምንወስዳቸው ምንድነው? ሀርቢቨረሶችን ነው የምንወስዳቸው። ሀርቢቨረሶችን እዚህ ጋር በደንብ የምንወስደው ሀርቢቨረሶችን እና ኦምኒቨርስን እንወስዳለን። ሀርቢቨረስ ያው ፕላንት ተመጋቢ ናቸው። ኦምኒቨረስ ደግሞ ቦዝ ፍለሽ ኦር ሚት እና ምንን የሚመገቡ ናቸው? ፕላንቶችን የሚመገቡ ናቸው። ፕላንት በሚመገቡት አንፃር እዚህ ጋር ሊጻፉ ይችላሉ ማለት ነው። ሰከንድ ትሮፊክ ሌቭል ላይ ማለት ነውና ፕራይመሪ ኮንሱመር የመጀመሪያ ደረጃ ተመጋቢ ናቸው። እነዚህ ደግሞ ፕሮዲውሰር ማለት ሌላ ነገር የለውም። ኮንቴክስቹዋሊ ግሪን ፕላንቶችን ነው ማለት ነው እየጠቀስን ያለነው። እሺ ሰከንድ ኮንሱመሮች ላይ እንምጣ። ሰከንድ ኮንሱመሮች ማለት ምን ማለት ናቸው? ሰከንድ ኮንሱመር የምንላቸው ካርኒቨረሶችን ስፔሻሊ ካርኒቨረስን ካርኒቨርስን እንደክሳለን ማለት ነው። እነዚህን ነው የሚመገቡት ማለት ነው። እነዚህንም ሊመገቡ ይችላሉ ካርኒቨርሶች ማለት ነው። ቴርሸሪ ኮንሱመር ላይ ወር ደግሞ ፎርዝ ትሮፊክ ሌቭል ላይ ስንመጣ ደግሞ ምን ልንጠቅስ እንችላለን? ካርኒቨረሶችን። ካርኒቨረስ ሆነው የሚመገቡት ምን ነው? ካርኒቨረስን እንደማለት ነው። እዚህ ጋር አዘር ካርኒቨረስ። እሺ እነዚህ ምን ነው የሚመገቡት? አዘር ካርኒቨረሶችን የሚመገቡ ናቸው ማለት ነው። ለምሳሌ እዚህ ጋር እሺ እንመልከት። ለምሳሌ እዚህ ጋር ፕላንት አለ እንበል። ፕላንት አለ፣ የሆነ ፕላንት አለ። ያን ፕላንት ማን ሊመገበው ይችላል? ለምሳሌ ራት እንበለው። ራት ፕላንት ያው ፕሮዲውሰር አለ። ራት ደግሞ አይ ቲንክ ራት ኦምኒቨረስ ነች አይደለ? የትኛውም ነገር ጥራጥሬም ትበላለች፣ ስጋም ነገር ትበላለች ራት። ከዛ ደግሞ እዚህ ጋር ራቷን ማን ሊበላት ይችላል? ስኔክ ይበላታል። ዩሲ ስኔክ ይበላታል።
እሺ ስኔክ አለ። ስኔኳን ደግሞ ኤግል ይበላታል። ተመልከቱ እዚህ ጋር ያው ፈርስት ትሮፊክ ሌቭል አለ፣ ሰከንድ አለ፣ ሰርድ አለ፣ ፎርዝ አለ ማለት ነው። ይኸው ፕላንት ፕሮዲውሰር ነው፣ ራት ደግሞ ፕራይመሪ ኮንሱመር ነው። ምክንያቱም ካርኒቨረስ እና ኦምኒቨረስ ውስጥ ስለሚካተት። እዚህ ጋር ደግሞ ካርኒቨረስ አለ። ስንተኛ ነው? ሰከንዳሪ ኮንሱመር ሰርድ ትሮፊክ ሌቭል ነው። ከዛ ደግሞ ይሄው እነዚህ ተርሸሪ ኮንሱመር ላይ ካርኒቨረስ ሆኖ ሌሎችን ካርኒቨረስ ነው የሚመገቡ። ይሄው ኤግል ካርኒቨረስ ነው። ይሄን ማን ይበላል? ኤግል ስትበላው ማለት ነው። እንደዚህ መጥቀስ እንችላለን። ምን ላይ ነው? ፉድ ቼን ላይ። አሁን ደግሞ የመጨረሻ ምን እናያለን? ፉድ ዌብን እናያለን ማለት ነው። እሺ እሺ ፉድ ዌብ ላይ እንምጣ። እሺ ፉድ ዌብ ላይ ስንመጣ ኢት ኢዝ ቱ ኮምፕሌክስ ፊዲንግ ኢንተርሌሽን አመንግ ዘ ኦርጋኒዝም ዊች ኮንሲስትስ ኦፍ ሜኒ ፉድ ቼን፣ በውስጡ ብዙ ፉድ ቼን የያዘ የአመጋገብ ስርዓት እና ደግሞ ኢት ኢዝ ኮምፕሌክስ ነው፣ በጣም ውስብስብ የሆነ ነገር ነው ማለት እና ምክንያቱም ከፉድ ቼን የሚለየው ምንድነው? በውስጡ ከአንድ በላይ ወር ደግሞ ሁለትና ከዛ በላይ የሆነ ቼን ሊኖር ይችላል። ለምሳሌ እንመልከት። እዚህ ጋር ፕላንት አለች፣ የሆነ ግሪን ፕላንት አለ። ያቺን ግሪን ፕላንት ማን ሊበላት ይችላል? ጎት ሊበላት ይችላል። ጎት ይበላታል። ያኛውን ጎት ደግሞ ማን ይበላዋል? ፎክስ ሊበላ ይችላል። ፎክስ ሊበላ ይችላል። ፎክስ ሊበላ ይችላል። ከዛ ደግሞ ያን ፎክስ ምን ሊበላ ይችላል? ላዮን ሊበላ ይችላል። ላዮን ሊበላ ይችላል። ለምሳሌ ደግሞ እንደነገርኳችሁ እቺን ፕላንት ማን ሊበላት ይችላል? ለምሳሌ ራቢት ሊበላው ይችላል። ያቺን ራቢት እንደነገርኳችሁ ለምሳሌ ያቺን ራቢት አሁንም ፎክስ ሊበላት ይችላል። ፎክሱን ደግሞ ድጋሚ ማን ይበላል? ላዮኑ ሊበላ ይችላል ማለት ነው። እንደዚህ ነው፣ ከአንድ በላይ ውስጡ ልናገኝበት እንችላለን። ለምሳሌ ደግሞ እዚህ ጋር ፕላንቱን ሌላ ለምሳሌ ፕላንቷን ራት ይበላው። ራቱን ማን ይበላዋል? ስኔኩን ማን ይበላዋል? እዚህ ጋር ኤግል ይበላዋል ማለት ነው። እዚህ ጋር ደግሞ ድጋሚ ፕላንቱን እዚህ ጋርም ራት የበላችሁ ለምሳሌ ራቷን ማን ሊበላ ይችላል? ኦውል ሊበላ ይችላል። ኦውሏን ደግሞ ኤግል ሊበላ ይችላል። ይሄኛው ምንድነው? ቱ ማች ኮምፕሌክስ ነው፣ ደግሞ በጣም ውስብስብ የሆነ ፉድ ቼን ነው በውስጡ የሚኖረው ማለት ነው። ፉድ ቼን የምንለው ይሄ ነው ከፉድ ዌብ የሚለይበት ምክንያት ማለት ነው። ግሬድ 8 ዩኒት 5 አጭሩ ስለ ኢኮሲስተም የተወሰነ መልኩ ከኔ ጋር ይሄን አይተናል ማለት ነው። ኮመንት ላይ እንደነገርኳችሁ አዲስ ነገር ካለ ወር ደግሞ ሀሳብ አስተያየት፣ ማንኛውም አይነት ጥያቄ ነገር ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ።